የኩነት ምዝገባ የዲጂታል አሰራርን በመከተሉ ስራውን ውጤታማ እንዳደረገው የአማራ ክልል ሲቪልና ቤተሰብ ምዝገባ አገልግሎት ገለጸ። የኩነት ምዝገባ ለፍትህና አስተዳደር ስርዓት መረጋገጥ ወሳኝ ሚና እየተጫወተ መሆኑ ተመላክቷል። ከሳውን ኃይለ ሚካኤል ተጨማሪ ዘገባ አለ። የሲቪልና ቤተሰብ ምዝገባ አገልግሎት ለፖሊሲና ለማህበረሰብ ልማት ጉልህ ፋይዳ አለው። ይህ አገልግሎት በዲጂታል መሰራት በመጀመሩ ከተቋማት ጋር ያለውን ቁርኝት ማጠናከር አስችሏል። የዲጂታል ምዝገባው ስራ ማቅለሉን በወልዲያ ከተማ የቀበሌ የክብር መዝገብ ሹሞች ያስረዳሉ። ባለፈው ዓመት ነው ወደ ዲጂታል የገባነው ሰኔ 1 ጀምረን ከዛ በኋላ በሚሰራው ስራዎች ያው የተቃለለ በፊት በማኑዋል ከምንሰራው የተሻለ ስራ ነው እየተሰራ ያለው። ኦንላይን መሆኑ አንደኛ መዝገብ ይዘን ከመዞር ድነናል። እንደገና እነዛ መዝገቦች ይበላሹ ነበረ። ይሄ ግን በቃ ለእጃችን ራሱ እስክሪብቶ የምንይዝበት እዛ በአራት ኮፒ የምንሰራበት ነበረ በማኑዋሉ ማለት ነው። ያሁኑ ግን በጣም አሪፍ ቀሎልን። የወልዲያ ከተማ አስተዳደር የሲቪልና ቤተሰብ ምዝገባ አገልግሎት የስራ ቡድን መሪ ጊዜ ደጉ የምዝገባ ሂደቱ ዲጂታል በመሆኑ ባለፉት 9 ወራት ከፍተኛ አፈጻጸም ለመመዝገብ አስችሏል ነው ያሉት። በተለይ በአራቱ መቶች ማለት ቤት ሞት ጋብቻ ፍቺና ጉዲፈቻን ጨምሮ በጥቅል ከ16000 በላይ ኩነቶች ተመዝግበዋል። ከዚህ ውስጥ የእቅዳችን አካል ተብለው የሚያዙት በተለይ ወቅታዊና የዘገየ የሚባለው 167% በላይ የተፈጸመበት ሁኔታ ነው ያለው። ለዚህ ደግሞ በዋናነት 167 እና ከዛ በላይ እንዲፈጸም ያስቻለን አንደኛው በጤና ተቋማቶች ላይ የአንድ ማዕከል ምዝገባ አገልግሎት መጀመራችን፣ እዛው ሳለ ደግሞ ከፍርድ ቤትን ጨምሮ ሌሎች አካላቶች ጋር በቅንጅት መስራት መቻላችን በተለይ ከፍቺ ጋር ተያይዞ ያለው 100% ያሳካንበት ሁኔታ ነው ያለው። እስካሁን ስንሰራበት ከነበረው ማኑዋሊ ለመውጣት በቴክኖሎጂ የተደገፈ ምዝገባ መሆኑን በራሱ ለአፈጻጸማችን ከፍተኛ ፋይዳ ያለበት ሁኔታ ነው ያለው። የአማራ ክልል የሲቪልና ቤተሰብ ምዝገባ አገልግሎት ኃላፊ መዓዛ በዛብህ በበኩላቸው የዲጂታል ምዝገባ ሂደቱ በ20 ዞኖች ተግባራዊ ተደርጓል ብለዋል። 21 ዞኖች አሉን። በ20ዎቹ ዞኖች ባሉ ጥንስስ ከተሞች ሳይቀር ቴክኖሎጂን ኢምፕሊመንት አድርገናል። በዚህም ወደ 477 የሚሆኑ የምዝገባ ጣቢያዎች ላይ ቴክኖሎጂን ተግባራዊ ያደረግንበት ሁኔታ ነው ያለው። እንግዲህ ከነዚህ ጣቢያዎች ወደ 161,000 በላይ ኩነቶችን መዝግበናል። በዲጂታላይዜሽን ወይም በቀጥታ ምዝገባ ማለት ነው። ይሄን አጠናክረን በመቀጠላችን በ9 ወሩ ብቻ ከ11 ሚሊዮን በላይ ሀብት ማዳን ይቻላል። ከምንም በላይ ደግሞ የምንመዘግበው ምዝገባ ከጋርቤጅን ጋርቤጅ አውት ከመሆኑ ወጥቶ ለስታቲስቲክም ለአስተዳደራዊ ጉዳይም እንደገና ደግሞ ለውሳኔ ሰጪ አካልም ግብአት የሚሆን መረጃ ፕሮዲውስ በማድረግ ረገድ ትልቅ ስራ እየሰራን ነው ማለት ነው። የዲጂታል ቴክኖሎጂና ሌሎች አቅሞችን በመጠቀም ባለፉት 9 ወራት በክልል ደረጃ ከ800,000 በላይ ኩነቶችን መመዝገብ እንደተቻለ ኃላፊዋ ለአሚኮ አስረድተዋል። በ2017 በጀት ዓመት አመቱን መዝግበን 702,000 አካባቢ ነው ኩነት የመዘገብ ነው። በዚህ ዓመት ደግሞ 802,000 ወይም ከዲሌይድ ሬጅስትሬሽንን ጨምሮ ወደ 108% የደረስንበት ሁኔታ ነው ያለው። ይሄንን ስናደርግ እንግዲህ ለዚህ ውጤት ያበቁን በርካታ አሰራሮችንና አዳዲስ ክሬት አድርገን የሰራናቸው በተለይ ከሚዲያ እና ከህዝብ ግንኙነት ስራዎቻችን አኳያ ለማህበረሰቡ ግንዛቤ ከመፍጠር አንፃር ማህበረሰቡን በአድማጭ ቡድን እንዲደራጅ ከ1 እስከ 21 አባላት ያሉት አርሶ አደሩ ራሱ እንዲደራጅ በማድረግ በከተማ ደግሞ የከተማ ነዋሪው በትምህርት ቤቶች ክበባትን በማቋቋም ስለ ሲቪልና ቤተሰብ ምዝገባ ወይም ስለ ወሳኝ ኩነት ግንዛቤው እንዲፈጠርላቸው ከጤና ተቋማት ቁርኝት አኳያ በክልል ደረጃ ከ530 ጤና ተቋማት ጋር በትብብር እየተሰራ መሆኑ ተመላክቷል።